ሜካፕ ይሄኛው ነው ልጅ ለሞን ፓራንኩ እኔ ተቃጠልኩኝ እኮ ተቃጠልኩ አመረና ደምቶ ካርዲኖ ሮታል ትጭኝ እስኪ ወላካሎ ወላካሎ ሄሎ እማ ዳይክሎ ስጭኝ እስኪ ወላካሎ ስጭኝ እስኪ ወላካሎ ሄሎ ጋሺ ካርዲኖ ሮታል እማ ጊፍት ሜካፕ ይሄኛው ነው ልጅ ሜካፕ ይሄኛው ነው ሄሎ እኔ ማለት መናሪያ በዚች ጋር ነው ሄሎ አባ እቺ መንገድ ወደ አቦሶ ታውጣለች ወላካሎ ወይ አለኩ ወይኔ ይሄን ነገር ባይዘ እኔ ያየሁትን አይታችኋል። የምር የሚገርም ነው። ቀይ ባህር የት ክልል ነው የሚገኘው? ቀይ ባህር አማራ ክልል የት? አማራ አለች። ደብረ ብርሃን አካባቢ ደብረ ብርሃን የብር ኧረ የሚገርም ነው በቃ ኧረ በፈጣሪ ሆይ ምን አይነት አበላል ነው? ኧረ በጌታ እርቶ ስሶኞች በእናታችሁ ስፖርታችሁን ቀንሱ እንዴ! እንደዚህ አታስቁን እንጂ። እስቲ ቀጣይ ቪዲዮ ተቃጠልኩ ማማ በስመ አብ ቅዳሜ ምሽት ያሳለፍነው ምሽት ልነግርሽ አልችልም። የሚገርም ምሽት ነው ያሳለፍነው። ምንድነው የምታካብዱት? እነሱ በጣም ነው ሲያወሩለት የነበረው። ኧረ በስመ አብ እኔ በህይወቴ እንደዚህ አይነት በቃ መዝናናት ተዝናንቻለሁ። ብዙ ቦታ ተዝናንቻለሁ። እንደዚህ ግን ተዝናንቻ አላውቅም። አንቺ ቦሌ ላይ እንደዚህ አይነት ቤት አለ? እኛ እናቅም እንጂ እኮ አለ። ኧረ በስላሴ ያበደ በቃ ጽድት ያለ ቤት ጽድት ያለ ለዛ ላይ ቪአይፒ ደግሞ ዋጋቸውስ ብትይ በቃ የሚገርም በቃ ማለት ብዙ ከዚህ በፊት ብዙ ተዝናንተን እንደዚህ ግን ፌር የሆነ ዋጋ ይቻላል። እንሄዳለን አንድ ቀን በጀመረ ኧረ እንሄዳለን፣ በጣም እንሄዳለን። እውነት በቃ ቤቱ በቃ እኔ እንጃ በህይወቴ እንደዚህ ተዝናንቼ አላውቅም። የሚገርም ቤት ታጓጓኛ። በዛ ላይ ዋጋውስ ብትይ 25 ሺህ ብር ነው የደረሰበት። ስንት ሺህ? 25 ኖርማል ነው። 25 ሺህ ብር? አሃ 25 ሺህ ስትል ማለት አልገባኝ። 25 ሺህ ብር የደረሰብን ለእያንዳንዳችን። አንተ 25 ሺህ፣ ናቲ 25 ሺህ፣ ታሬ 25 ሺህ፣ ኤልያስ 25 ሺህ። 100 ሺህ በዛ ኖርማል እኮ ነው። 100 ሺህ ነው? አዎ 100 ሺህ 25 ሺህ አውጥተህ
እኔ ተቃጠልኩኝ እኮ ተቃጠልኩ። አመረና ደምቶ ተቃጠልኩ። ማንጌ 25,000 ብር በአንድ ሌሊት ጨርሼ መጣሁ። ያጌ ለሚስቱ ይናገራል። ከዛ በኋላ ሚስት ጮጋራ በቃ ተቃጥሎ በጌታ በኢየሱስ ክርስቶስ ናቶ ጌኪ 25,000 ብር በቦሌ ሄጄ ለመዝናናት ከጓደኞቼ ጋር ሄጄ 4 ሆነን ሄደን 25,000 ብር ደርሶን በጣም ደስ ብሎን ተዝናንተን መተናል። ጊያን ከናታ ጆክ ያታ ከው በእንደገነቀ ጋነከ ጎየ ኧረ የሚገርም ነው። ሄሎ ሰላም ነው? ይቅርታ ሰላም ነው? እዚህ አካባቢ ሙታኖች አጋንንቶች ሰው ይጠራሉና ከዛ በማታ መጥተው ይወስዳሉ። በኢየሱስ ሞጂንክ ያዲግም ስራ ይፈስ። ኧረ እኔ ያለውን ነገር ኧረ ጉዴ! ወይኔ በእናትህ እስቲ እኔ ብቻ ነኝ ግን የሀበሻ ባሎች ባህሪ በቃ ሊጨበጥልኝ ሊያዝልኝ ግራ ይገባኝ። ይሄንን ቪዲዮ እስኪ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። እናንተንም ገጥሟችኋል ወይስ እኔ ጋር ብቻ ነው? በእርግጥ የፈረንጅ ባል ስለማላቅ ነው። የሀበሾቹ ግን አንዱን ለዩልን። ወይ የኔ ፍቅር መጣ ደግሞ አቦል ቡና ላይ ነው መጣ። እስኪ አንተ ሊዞር በል ሳይቀዘቅዝ ምንድን ነው የለበሽው? በርዶኝ እኮ ነው ቂቤ ተቀብቼ አናት የደረቀ የኔ ፍቅር። ይህን ቲሸርት ጥዬው አልነበር እንዴ? ቤቱ እንዲያስጠላኝ ያደረግሽው ስመጣ። እሺ ምንድነው ቤቱ የሚያስጠላ? ታፋሱ ነይ በሩን ክፈቺ። የኔ ፍቅር መጣህ አይደለ? የት ሂጂ? ኧረ የትም ልሄድ አይደለም። የት ሄደሽ ነበር ታዲያ? የትም አልሄድኩም። ቡና እያፈለኩ ነው። እንደዚህ ለብሰሽ ነው የምታፈይው? ማቴና ጅል መስልሻለሁ እንዴ? ምንድነው ጅል መስልሻለሁ ማለት? የት ሄደሽ ነው? ወይ ደግሞ ልትሄጂ ነው? የትም አልሄድኩም። ተንኳተትሽ፣ ቆጠጣም መሰልሽ፣ ቤቴን እንድጠላ አደረግሽኝ አላልክም? ስለዚህ ዛሬ ደግሞ እንደዚህ ሆንኩኝ። ምንድነው የምትለኝ? አይ ይሄን በዛ አንዱን ለይልኝ እንጂ። ወንዶች እባካችሁ ቅናታችሁን ቀንሱ እንዴ! የምሬን ነው። ቅናታችሁን ቀንሱ። እንደዚህ ፏ ብለው ደግሞ ሲመጡ ላይክ አድርጉ። ለማንኛውም በቀጣይ ቪዲዮ እንገናኛለን። ይመቻችሁ።